ነገር እናነሳለን ሳምንት አባተን አንስተናል አንድ እናት እንዲሁ መሆን ያለበት ነገር አደረጉ ሰው ወላጅ በልጁ ላይ ተስፋ የሚጥለው ብዙ ጊዜ እናቶች ሴት ልጅ እንደው አይቤን ሰትራ ትጦረኛለች ትቀብረኛለች የሚል እንትን አላቸው ግምት አላቸው ከወንድ ልጅ ልቅ ሴት ልጅ ላይ እና ሴት ልጅ ብቻ ወንድ ወልደው ሴት ሳይወልዱ ሲቀሩ ደግሞ የሚጨናነቁ አሉ መሆን የለበትም ወንድም ይሁን ሴትም አላህ ኻዲሙን አይመድባል እሱ ዝም ብሎ ዱዓ ማድረግ ነው እና መፈተና አለብኝ ብለው ፈተና ገቡ ሶስት ወንድ ልጅ አላቸው እናት ሴትየዋ ኦኬ ሶስት ወንዶች አሏቸው አይዋ እናም ሁሉም ተአግብተዋል ትዳር ይዘዋል ሶስቱም ልጆች እና ፈዛረት الكبيره ትልቁ ልጅ ቤት ሄዱና አደሩ ሴትየዋ ራሳቸው ቤት ነው የሚኖሩት ሶስቱም ጎጆ ወጥተዋል ትልቁ ቤት ሄዱና ያው ግን በልባቸው ፈተና አለ እና ወጦሎ አንተ ቢተ معهم في الصباح ጧሲሆን طلبت من زوجته الماء يودوها አቀብኛሉና ከምራተው ተቀበሉ ውዱ አደረጉና ሱብሂን ሰግደው መልሰው ይተኛሉ የውዱን ተራፊ ፍራሹ ላይ ያፈሱታል ያፈሱትና ጧት ለቁርስ ተነሱ ምናምን ስትል እንደው ልጅ እንደው ረጉል ሁኛለሁ ባክሽ ይሏታል ምን ነው ምን ሆኖ ትላለች አረ እንደው ሽንት ያመልጦኛል ለትልቅ ሰው ነገር እና ሃሉ ኪባሩስን እንግዲህ ትልቅ ሰውነት ሲመጣ የሚሆን ነገር ነው ልጅ ባክሽ ምናምን ሲሏት ቀርተበወልቱ على الفراش فحجت وماجت ልትመታቸው እንጂ አልቀራትም አንቱም አንቺም እያለች ባንድ ጊዜ አንቱም አንቺ ያወራረልሽ በቃ ያ አላህ ታጥቢያታለሽ ያጥቧታል ከዛ አጥበው በቃ አድርቀው እንደ ሁለተኛ እዚህ እንዳይመጡ ከዚህ በኋላ ወጥመጪ እግሮትን ነው መሰብሮት ከዚህ በኋላ ወጥመጪ ያ አላህ ተላቸዋለች ከባድ ነው እና ይሄንን አቶ ባልም ይሰማል ያ አላህ ዝም አለ ማለት አልነበረበትም ኦኬ ዝም አለ ማገዝ ነበረበት ቢባለው በኋላ እንለዋለን ፈተናው ይለቅስ ያ ሴትዮዋ እንደው በቃ እንደማፈርም እንደማኮርፍም ብለው ልብሱን አጥቡ ማንኛው አጥበው አድርቀው መልሰው አንጥፈው ሄዱ ወደ ሁለተኛው ልጅ ቤት እዛ ላይ አድሮ ደግሞ ያ አሁንም እዛኛው ቤት ትልቁ ቤት ያረጉትን እዛ ማረጉት ኦኬ አራ ድረሽልኝ ልጅ ይሏታል ምን ነው ረሽንት ያምልጦኛል እባክሽ ትላቸዋለች ተመጀመሪያው ያበለጠ ደግሞ አለ ታዋርዳቸዋለች ተሰርባቸዋለች ባሏን ጠራና ጉዲን ተመልከት ትለዋለች ሁለተኛ እዚህ ቤት ዝራተ አንቺ ሆነ አንቱም የለውም ኧረ ጉድ እንደው አንተ ከሌለው የባሰች ናት እቺ هذا حال كبار السن ያው ከትልቅ ሰውነት ጋር እኮ ይመጣ ነው የምን አባሽ ትልቅ ሰውነት ነው ፍራሽት ተሸናለሽ እንዴ ታዲያ አይደል ይሄ አመል ካለብሽ ለምን ከቤት ወጣሽ ያ አላህ በጠቢያት አሁን ማጥበው አድርቀው ጧት ይሄዳሉ ልጁ ልጠበው እንኳን አላለም ትልቁ ችግር ይሄ ነው ቢያንስ ነው ያጥበዋል ማለት ነበረበት እኔም አንተም ሁላችን ብንፈተን ያው አረሚስቱን አላህ መቆጣት ተፈታኝ ነበረበት ተበቀለ እንጂ ልጅ እናት አባት ያላችሁ ልጆች አትወዳደሩ አትፈካከሩ ማለት ነው ያ አላህ ስለዚህ እሱ ሁሉ ኸድማት መቀዳደም እንጂ ሌላ ነገር እሱ አለ እሱ አለች ምናምን ምን ባባል አይጠበንም የሶስተኛው ነው በጣም መስማት ምናፍቀው ሁሉ ዘንድ ይሄዱ ደግሞ ናዛው ተራጁ الى صغير الى ولدها الصغير ወደ ትንሹ ልጅ ዘንድ ሄዱ እዛ አደሩ ሴትዮዋ ተዛም ጧስ ነው ያን አረጉት የሚደረገው ነገር ውሃውን ደፉ የወሱ ቢዋ
ጽናታቸው ይገርማል። በኋላ ኧረ ድረሽልኝ አሉ። ምንድን ነው? ኧረ ሽንት ያመልጦኛል። ቃለት ላ አለይከ ያ ኡሚ ምን አስጨነቀው ታዲያ አለቻ። ሀዛ ሀሉ ኪባር ሲን ቀም ተበወልና አላ ሲያቢኩም